አሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ። በህልማችሁ ራቁት መሆን የሚሰጠውን ፍቺ አሁን እናያለን ማለት ነው። እናታችሁ ራቆት ስትሆን፣ ልጃችሁ ራቆት ሲሆን፣ እንዲሁም ደግሞ ራቆት መሆን እስኪ ፈቺዎች፣ ህልም ፈቺዎች ምን አይነት ፍቺ ሰጥተውታል እንመለከታለን ማለት ነው። ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። አንድ ወንድ በህልሙ ልብሱን ሲያወልቅ በህልም ከተመለከተ ይህ የሚያሳየው ብዙ ጊዜ ካጋጠመው ችግር በኋላ ወደ ደስታና ምቾት የተሞላበት አዲስ ደረጃ ላይ እንደሚሄድ ያሳያል። እንግዲህ ራሱ ሲያወልቀው ካየ ራቆቱን ሆኖ ሳይሆን ሲያወልቀው ከተመለከተ ብዙ ጊዜ በችግር ከቆየ በኋላ ከችግሮች በኋላ እንግዲህ ወደ መልካም ነገር ወይም ወደ ጥሩ ነገር እንደሚቀየርለት ወደ ጥሩ ነገር እንደሚሄድ ይገልጻል ማለት ነው። አንድ ወንድ ራቆቱን ሰው በህልም ውስጥ የሚያውቀው ሰው ለምሳሌ እኔ ህልም አላሚ ከሆንኩና በህልም የማውቀው ሰው ራቆቱን ሆኖ ካየው እንደማለት ነው። እና አንድ ወንድ ህልም አላሚ የሆነ የሚያውቀው ሰው በህልሙ ራቆቱን እንደሆነ በህልም ካየ ይህ ፍቺ በዚህ ሰውዬ ላይ በዛ ባለመው ሰው ላይ የግል ወይም አሳፋሪ ነገሮችን ለህብረተሰቡ እንደሚገለጡ ሊያመላክት ይችላል። እንግዲህ የዚህ ሰውዬ የግል የሆነ ሚስጥሮች ወይም አሳፋሪ ድርጊቶችን ሰርቶ ከሆነ ያ ነገር እንደሚገለጥ ወይም ሚስጥሩ እንደሚወጣ ያመላክታል ማለት ነው። ይህም ደግሞ ቅሌትና ውርደትን ያመጣበታል ማለት ነው። ምናልባት አላሚው ይሆናል እንግዲህ የሚናገርበት ስለዛ ሰው የሚያውቀው ሰው በራቆቱን ሆኖ ካየ የዛ ሰው ሚስጥር ይገለጣል፣ የዛ ሰው ሚስጥር ይወጣል ነው አይደለ ፍቺው? ወይ አላሚው ነው የሚናገርበት ወይም ደግሞ አላሚው ስለዚህ ሰው ስላለመው ሰው ሚስጥር ወይም መጥፎ ነገር ይሰማል ማለት ነው። እሺ እንዲሁም ማንኛውም ሰው ማንም ሰው ትኩረት ሳይሰጣችሁ በህልማችሁ ራቆታችሁ ሆናችሁ ግን ትኩረት ሳይሰጣችሁ በህልም ከተመለከታችሁ ይሄ ህልም አላሚው ሴራ እና ክርክር ለህልም አላሚው ማለት ነው የሚያሴርበትና ስለሱ የሚያወራ ሰው መገኘቱን ያሳያል። ይህም ጥንቃቄ እንዲያደርግ ይነግሯል ህልሙ። ራቆታችሁን ሆናችሁ ሰው ትኩረት ሳይሰጣችሁ ግን ራቆት ሆናችሁ ካለማችሁ ምን ማለት ነው? እናንተ ላይ የሚያሴር ሰው አለ። እንዲሁም ደግሞ ስለ እናንተ ያልሆነ ወሬ የሚያወራ በቃ ዝም ብሎ ስለ እናንተ የሚያወራ ሰው መኖሩን እና የሚያሴር ሰው መኖሩን ይገልጻል ማለት ነው። ሌላው ህልም አላሚው በልጆቹ ፊት እንግዲህ ወላጅ ከሆነና በህልሙ በልጆቹ ፊት ራቆቱን እንደሆነ ካለመ ይህ ፍቺ ደግሞ በእነርሱ ፊት ማለት በልጆቹ ፊት ያለውን አቋምና መልካም ስም ላይ አሉታዊ ተጽዕኖ በሚያሳድሩ ተቀባይነት በሌላቸው ወይም ተገቢ ባልሆነ ባህሪ ውስጥ እንደሚዘፈቅ ወይም እንደሚሳተፍ ያመላክታል ማለት ነው። ለምሳሌ ይሄ ህልም አላሚ በልጆቹ ፊት ነው እንግዲህ ልብሱን ውልቅ አድርጎ ራቆቱን የሆነው። ይሄ ማለት ለልጆቹ ጥሩ በቃ ልጆቹ ነገ ሲያድጉ የሚጸጸትበት ወይም ደግሞ ለልጆቹ ጥሩ ያልሆነ ተቀባይነት የማያገኝ ይሄ አላሚ መጥፎ ባህሪ ውስጥ እንዳለ ሰካራም ሊሆን ይችላል፣ ጠጭ ሊሆን ይችላል፣ አጓጉል ቦታ ላይ እየዋለ ሊሆን ይችላል እና እንደዚህ ጥሩ ያልሆነ ባህሪ ይሄ አላሚው እንዳለው ነገ ደግሞ ለልጆቹ የማይጠቅም የማይበጅ ነገር እንደሆነ የእነሱን ስሜት የሚጎዳ አባታችን እኮ እንዲህ ነበረ፣ አባታችን ጠጭ ነው፣ አባታችን እንዲህ ነው ብለው የእነሱን ስሜት የሚጎዳ ጥሩ ባህሪ ያልሆነ ነገር ውስጥ እንደተዘፈቀ ይገልጻል ማለት ነው። አንድ ህልም አላሚ በልጆቹ ፊት ራቆቱን ከሆነ እንግዲህ ጥሩ ባህሪ የለውም ማለት ነው። ልጆቹ ደግሞ በዛ ይጸጸታሉ ማለት ነው። አንዲት ያላገባች ሴት በእውነታው ትዳር ያልያዘች ሴት ልብስ ሳትለብስ እየጨፈረች ራቆቷን እየጨፈረች እንደሆነ ካየች በህልሟ ይህ ፍቺ በእውነተኛ ህይወቷ ውስጥ እያጋጠማት ያለውን ፈተናና ችግር ያመላክታል ማለት ነው። እነዚህ ራቆት ሁና በህልም ማለም ወሳኝ በሆኑ የህይወት ጉዳዮቿ ላይ ትክክለኛ ውሳኔዎችን የማድረግ ችሎታን በተመለከተ እርዳታ ወይም ደግሞ የጭንቀት ስሜቷንም ሊገልጽ ይችላል ማለት ነው። አንድ ያላገባች ሴት ራቆቷን ሆና ካየች የሆነ ውሳኔ መወሰን ፈልጋለች፣ ግን ያን ነገር መወሰን ባለመቻሏ እየተጨነቀች ወይም ደግሞ የሆነ የሰውን ሀሳብ እርዳታ እየጠበቀች እንደሆነ ሊገልጽ ይችላል ማለት ነው። እንዲሁም ግቦቿን እንዳታሳካ የሚከለክሉ መሰናክሎች ወይም በስሜታዊ ነገሮች የምትከተላቸው አንዳንድ ጥፋቶች ሊኖሩ እንደሚችሉም ያመላክታል። በስሜታዊነት ማለት ያለማገናዘብ ዝም ብላ ዝፍቅ ብላ የምትገባበት አንዳንድ ነገሮች ሊኖሩ ይችላሉ፣ ራቆቷን ሆና ስታልም ማለት ነው። ወይም ደግሞ የምትፈልገውን ግብ ለማሳካት የሚከለክላት መሰናክሎች እንዳሉም ይገልጻል ማለት ነው።
እሺ ባለትዳር ሴት ደግሞ በህልሟ ልብስ ያለበሰ ሰው ሌላ ሰው ነው ራቆቱን ሆኖ ካየች ይህ በእሷና በባሏ መካከል የተደበቁ ጉዳዮች ወይም ሚስጥሮች እንደሚገለጡ ይገለጻል ወይም እንደዛ ይፈታል ማለት ነው። ምክንያቱም በመካከላቸው ያሉ ሚስጥሮች ግልጽ ይሆናሉ ማለት ነው። እንግዲህ የሆነ ሰው ራቆቱን ሆኖ ካየች እሷ በትዳሯ ውስጥ የተደበቀ ሚስጥር ካለ ያ ነገር ሰው ይሰማዋል ማለት ነው። ሌላው የጋብቻ ግንኙነቷ ቀጣይነት እንዳይኖረው የሚያሰጋም ሊሆን ይችላል። ወይም ደግሞ አለመግባባቶች ተጠናክረው ወደ ፍችም ሊያማራ ይችላል። በህልም የሆነ ሰው ራቆትን ሆኖ ከተመለከተች ባለትዳር ሴት እሷና ባሏ ላይ አንዳንድ አለመግባባት ወይም ከበድ ያለ ነጥብ የሚያስጥል ነገር ይፈጠርና ወደ አለመግባባት ችግሮችም ሊገቡ ይችላሉ ማለት ነው። ራቆት ሆኖ ከተመለከተች የባሏን ወይም የትዳሯን ህይወት ነው የሚገልጸው ማለት ነው። አንዲት ባለትዳር ሴት በህልሟ የምታውቀው የሞተ ሰው በእውነታው የሞተ ሰው ነው የምታውቀው ነው የሞተ ሰው ግን በህልሟ ራቆቱን ሆኖ ከተመለከተች ባለትዳር ሴት ወይም እንደው ራቆቱን ሆኖ እባክሽን ሸፍኝኝ ወይም እንድትሸፍነው ሲጠይቃት በህልም ከተመለከተች ይህ ፍቺ ምንድነው? ለእሱ ጸሎት እንድታደርግለት ወይም ደግሞ ዱዓ እንድታደርግለት ፍላጎትን ይገልጻል ማለት ነው። እንደዛ ሆኖ ካለመችው ጸሎት እንድታደርግለት ዱዓ እንድታደርግለት እየጠየቃት እንደሆነ ወይም እንደዛ እንደሚያስፈልግ ይገልጻል ህልሙ ማለት ነው። አንዲት አሮጊት እንግዲህ ተለቅ ያለች ሴት ባለትዳር ሴት ልጇን ያለ ልብስ በህልሟ ካየችው አንድ ወንድ ልጇን ያለ ልብስ በህልሟ ካየችው ይህ ፍቺ ልጇ ከቆንጆ ሴት ጋር የጋብቻ ሁኔታውን ሊገልጽ ይችላል። እንግዲህ ቆንጆ ሴት ሊያገባ እንደሆነና በዛም ደግሞ ደስተኛ ልትሆን እንደምትችል ይገልጻል። እንግዲህ ህልም ፈቺዎች ህልም አፈታታቸው የተለያየ ነው። 4-5 ህልም ፈቺዎች አሉ። እኛ በምንጠብቀው መንገድ አይደለም የሚፈቱት ማለት ነው። እንግዲህ አንዲት ተለቅ ያለች ሴት በህልሟ ልጇ ራቆቱን ሆኖ ካየች ምናልባት ይሄ ለጋብቻ የደረሰ ከሆነ ቆንጆ ልጅ አግብቶ ደስተኛ ህይወት እንደሚኖር ይገልጻል። እንዲሁም ደግሞ ሌላኛው አፈታት ደግሞ ምንድነው? እናትየዋ በህልሟ ራቆቷን የምትታይ ራሷ ራቆቷን ሆና የምታልም ከሆነ ደግሞ ይህ የሚያሳየው ልጅቷን ምንድነው ከልጅቷ ጋር እንደማትግባባና ለእሷ ምንም አይነት እንክብካቤ ባለማድረጓ ልጇ እሷ ላይ እየተበሳጨች እንደሆነም ሊገልጽ ይችላል ማለት ነው። ሴቷ ልጅ ለማለት ነው። ሴቷ ልጅ እናትየዋ ተለቅ ያለች ሴት ናት። ወይም ደግሞ ማንኛውም ባለትዳር ሴት ሆና ሴት ልጇ ተለቅ ያለች መሆን አለባት። ህፃን በጣም ሳትሆን ሴት ልጇ ራቆቷን ሆና ካየቻት የቀደሙ ወንድ ልጇ ነው ራቆቱን ሆኖ ካየችው ያው ሴት ልጅ ጥሩ ቆንጅዬ ሴት እንደሚያገባ ነው። በእድሜው ከፍ ያለ ልጅ ከሆነ ህፃን ያልሆነ ማለት ነው። አሁን ደግሞ ሴት የደረሰች ልጇ ራቆቷን ሆና ካየቻት ደግሞ እናትየዋ እንደማትረዳት እንደማትንከባከባትና ልጇ እየተበሳጨችባት እንደሆነ ይገልጻል ማለት ነው። ሌላ ባለትዳር ሴት ህፃን ልጅ አሁን ደግሞ ህፃን ልጇ ያለ ልብስ ካየቻት ህፃን ልጇን በእውነታው ህፃን ልጅ ካለቻት በህልሟ ያችው ልጅ ያለ ልብስ ካየቻት በህልሟ ይሄ ምንድነው በሚቀጥሉት ጥቂት ቀናት ውስጥ አስደሳች ዜና መስማትን ያመላክታል ማለት ነው። ህፃን ልጇ ራቆቷን ሆና ስትመለከታት ሴት ልጇ ፍቺው በጣም ደስ የሚል ዜና እንደምትሰማና በዛም ደስተኛ እንደምትሆን ነው። ምናልባት እናንተ ራቆት መሆን ከበድ ያለ ወይም መጥፎ ፍቺ ሊኖረው ይችላል ብላችሁ ታስቡት ይሆናል። ግን ፈቺዎች እንደዚህ ብለው ነው የፈቱት ማለት ነው። ሌላው በህልም ውስጥ ያለው ልጅ አዲስ የተወለደ ገና አራስ ልጅ ከሆነና ልብስ ከሌለው ራቆትን ከሆነ ይህ ፍቺ ደግሞ ህይወቷን የበለጠ ሰፊና ምቹ እንዲሆን የሚያደርገውን ጸጋና በረከቶች የተሞላበት ጊዜ እንደሚመጣ ያሳያል ማለት ነው። ለባለትዳር ሴት አራስ ልጅ ራቆቱን ካየችው ይሄ ምንድነው በጣም ባለጸጋ እንድትሆን ሀብታም እንድትሆን ወይም በረከት ወደ ህይወቷ እንደሚመጣ ይገልጻል ማለት ነው። ህልም ፈቺዎች በዚህ መልኩ ነው የፈቱት ማለት ነው። በሌላ በኩል ህፃኗ ራቆቷን ሆና ግን ሙታ ከሆነ የተወለደችው አራስ ራቆቷን ሆና እዛው ላይ ሙታ ከሆነ ያየችው ባለትዳር ህልም አላሚ ይህ የሚያሳየው በስነ ልቦናዊ በአካላዊ ምቾቷ ላይ አሉታዊ መጥፎ ተጽዕኖ ሊያሳድሩ የሚችሉ ከፍተኛ የጤና ችግሮች እንደሚገጥሟትና ይህም በስራዋ አብሯት የሚመጡትን አስቸጋሪ ችግሮችን ወይም አስቸጋሪ ወቅት ልታሳልፍ እንደሆነ ይገልጻል ማለት ነው። እዚህ ጋር ህፃን ልጅ አራስ ልጅ ነው የምታልመው። ራቆቷን ሆና ግን የሞተች ከሆነ ምናልባት ይህች ህልም አላሚ ባለትዳር ሴት የጤና ችግር የስራ ችግር ሊያጋጥማት እንደሚችል ይገልጻል ማለት ነው። እንደዚህ ነው የፈቱት።
ሌላው ማንኛውም የተፈታችም ልትሆን ትችላለች፣ ነፍሰ ጡርም ልትሆን ትችላለች፣ ባለትዳርም ልትሆን ትችላለች። ብቻ ልጃቸውን በህልማቸው ራቆታቸውን ካዩ የሚሰጠው ፍቺ ምንድን ነው? አንድ ሰው ልጁን ያለ ልብስ በህልም ሲያየው በአቅራቢያው ባለው የህይወት አድማስ ወይም በአቅራቢያው ካለው ህይወቱ ላይ ሊታዩ የሚችሉ የማይመቹ ለውጦች እንዳሉ ወይም ጥሩ ያልሆነ ለውጦች ወደ ህልም አላሚው ሊመጣ እንደሚችል ያመላክታል ማለት ነው። ራቆት ሆኖ ሲመለከቱት ማለት ነው። ሌላው ደግሞ ይሄ የመረጋጋት እንዲሁም ደግሞ በቃ ህይወታችሁ ውክብክብ ያለ መረጋጋት የሌለውና አንዳንድ ብጥብጥ ያለ ህይወት ሊሆን እንደሚችል ነው። እንግዲህ ልጆቻችሁ ራቆታቸውን ሆናችሁ በህልም ከተመለከታችሁ ማለት ነው። አራስ ልጅ ይለያል። ተለቅ ያሉ ልጅ፣ መካከለኛ ልጆች ደግሞ ይሄን ይመስላል። እሺ ልጁ በወላጆች ህልም ውስጥ ያለ ሽፋን ወይም ያለ ልብስ ራቆትን ከታየ፣ ማንኛውም ወላጅ ልጃችሁ ያለ ልብስ በራቆትን ካለሟችሁ ይህ ፍቺ ምናልባት የቤተሰቡን ልብ ሊሰብሩ የሚችሉ ችግሮችና ጥልቅ ሀዘኖች የተሞላበት ጊዜ እየመጣ እንደሆነ ወይም እንዳለ ያመላክታል ማለት ነው። እድሜያቸው ላይ የሚለያይ ይመስለኛል። በጣም አራስ ሲሆኑ ቅድም አይተነዋል። ትልልቅ ሲሆኑም ደግሞ ቅድም ፈተነዋል ለባለትዳር ሴት። ይሄ ደግሞ መሀል ላይ ያሉ የ5 ዓመት የ6 እንዲህ መሀል ላይ ያሉ ልጆችን ራቆት ማየት ደግሞ አንዳንድ ችግሮች ወይም በመሰናክል የሚያልፉ ወቅቶች ሊመጡ እንደሆነ የሚያስጠነቅቅ ህልም ነው ማለት ነው። ሌላው ልጁ ተማሪ ከሆነና በህልሙ ራቆትን ከሆነ፣ ማንኛችሁ ተማሪዎቹ ነው በህልማችሁ ራቆታችሁን ካለማችሁ ደግሞ ይሄ በፈተና ወይም በትምህርት መውደቅን ያመላክታል። ወይም ደግሞ ለመውደቅ ገና ፍራቻንም ሊገልጽ ይችላል። እንግዲህ አንድ ተማሪ ሆኖ ፈተና እየደረሰ በህልሙ ራቆትን ሆኖ ሲያልም ምናልባት እወድቃለሁ ብሎ ፍራቻውን ሊገልጽ ይችላል። የመውደቅን ፍራቻ ይገልጻል ማለት ነው። እሺ ሌላው እናታችሁ እርቃኗን ሆና በህልም ማለም አንድ ወንድ ግለሰብ ወይም ማንኛውም ህልም አላሚ እናቱ ልብስ ሳትለብስ ከተመለከተ ይህ ፍቺ ቂምና ቁጣ ሊያስከትሉ የሚችሉ የሚያደርጋቸውን ተቀባይነት የሌላቸውን ድርጊቶችን ሊያመላክት ይችላል። እናታችሁ በህልማችሁ ራቆቷን ከሆነች እናንተ ሰዎች የማይቀበሉትን ባህሪ ወይም ሰዎች የማይቀበሉትን ድርጊት እየፈጸማችሁ እንደሆነ ይገልጻል ማለት ነው። ማንኛውም ሰው የማይቀበለውን። እሺ አንድ ያላገባች ትዳር የሌላት ሴት እናቷ ራቆቷን በህልሟ ከታየቻት ወይም ትዳር ያልያዘች በእውነታው በህልሟ እናቷ ራቆቷን ሆና ካየች ይህ ፍቺ በህይወቷ ውስጥ ስላሉት አንዳንድ ድርጊቶች የመጸጸትና የጥፋተኝነት ስሜት እየተሰማት እንደሆነ ይገልጻል ማለት ነው። ላላገባች ሴት ይህንን ህልም የተመለከተች ደግሞ ባለትዳር ሴት ከሆነች እናቷ ራቆቷን ሆና ይሄ ፍቺ በጋብቻ ግንኙነት ውስጥ የሚያጋጥሟትን ውጥረትና ጭንቀቶች በህይወቷ ውስጥ የስነ ልቦናና መረጋጋትን ለማግኘት አስቸጋሪ ጊዜ እያሳለፈች እንደሆነ ሊተረጎም ይችላል ማለት ነው። ያው እናትን በህልም ራቆቱና ማየት እናታችሁ ጋር ሳይሆን ችግሩ ያለው እናንተ ህይወት ጋር ነው ማለት ነው። እኔ ብዙ ጊዜ እነግራችኋለሁ፣ እናትን አባትን እንዲህ የሆነ ነገር ሲያደርግ ስታዩ እንደዛ አይደለም በህልም ዓለም ውስጥ የሚፈታው። እናት ማለት የእናንተ እውነተኛ የእናንተ ህይወታችሁን ነው። እና ልክ እንደዚህ አሁን ባለትዳር ሴት እናቷ ራቆቷን ሆና በህልም ካለመች ምንድነው የሆነው? በትዳር ህይወቷ ውስጥ አለመግባባት፣ ግጭቶች፣ አንዳንድ ችግሮች እንደሚከሰቱና ልቦና እንደሚጎዳ ወይም ጭንቀትና ሀሳብ ሊያጋጥማት እንደሚችል ነው የፈቱት ማለት ነው። እሺ በህልም ውስጥ ያለችው ሴት እናቷን በዚህ ሁኔታ ስታያት ራቆቷን ሆና ስትመለከታት ፍርሃት ከተሰማት ይሄ ምንድነው እንደ ስርቆት ላለ አስቸጋሪ ሁኔታ መጋለጥን ሊያመላክት ይችላል። እናታችሁ ራቆቷን ሆና በጣም ስትፈሩ ከተመለከታችሁ ፈርታችሁ ከሆነ ይሄ ፍቺ ደግሞ ለስርቆት መጋለጥ ወይም ልትሰረቁ ለሌባ ልትጋለጡ እንደሆነ ሊያመላክት ይችላል ማለት ነው። እንግዲህ ህልም አፈታቱ ፈቺዎች ናቸው እንደዚህ የሚፈቱት ማለት ነው። እሺ አንድ ወንድ ደግሞ በህልም ውስጥ ራቆቱን ሆኖ በህልም ካለመ አንድ ወንድ ህልም አላሚ በህልም አላሚ ህይወት ውስጥ አታላይ ሰዎች መኖራቸውን ወይም ደግሞ እሱ ሊጋለጥባቸው የሚችሉ አሳፋሪ ሁኔታዎች እንዳሉ ይገልጻል ማለት ነው። አንድ ወንድ ራቆቱን ከሆነ በተመሳሳይ ሁኔታ አንዳንድ ተርጓሚዎች ደግሞ በህልም እርቃንን ማየት የገንዘብ ጉዳዮች ወይም ደግሞ ሀብትን ማጣት የገንዘብ ማጣትንም ያሳያል ብለው ፈተውታል ማለት ነው። ራቆታችሁን ስትመለከቱ ምቾት መሰማት ደግሞ ራቆታችሁን ናችሁ ምንም ካልተጨናነቃችሁ ሰላማዊ ከሆናችሁ በህልማችሁ ይሄ ደግሞ ችግሮችን ማሸነፍ ችግሮችን ማስወገድ እንደሆነ ይተረጎማል ማለት ነው። ሌሎች ተርጓሚዎች ደግሞ እንደሚጠቁሙት እርቃን መሆን
ወይም እርቃን ስትሆኑ ማለም አንድ ወንድ እንደዛ ካለመ በህልም አላሚ ህይወት ውስጥ ትልቅ ለውጦች ሊፈጠር እንደሆነ ይገልጻል ማለት ነው። እንዲሁም ደግሞ ቁጥጥር ወይም ኃይል ማጣትን ራቆት መሆን ቁጥጥር ማጣትን ኃይል ማጣትን ሊገልጽ ይችላል። ሌላው የታመመ ሰው ከሆነ በህልሙና ራቆቱን ከሆነ ደግሞ ከህመሙ ማገገምን ነው። በእውነታው የታመመ ከሆነ በህልሙ ራቆት ሲሆን ካየ ያን በሽታው ተላቀቀው ማለት ነው። ያገግማል፣ ይድናል ማለት ነው። እንዲሁም በህልም ራቆት መሆን ስለ ስነ ምግባራዊ ወይም ማህበራዊ ችግሮች መልእክትም ሊይዝ ይችላል። ራቆት ስትሆኑ ካለማችሁ ወንድ ህልም አላሚዎች በማህበራዊ ህይወታችሁ ወይም በስራችሁ ወይም በአንዳንድ ነገሮቻችሁ ችግሮች ሊመጡ እንደሆነ ይተነበያል። ለምሳሌ ከባድ ትችት ሊያጋጥማችሁ ወይም ደግሞ ለአንዳንድ ድርጊቶች መጋፈጥ ሊያጋጥማችሁ ይችላል ራቆታችሁ ስትሆኑ ከተመለከታችሁ ማለት ነው። ውድ ተመልካቾች እንግዲህ የዛሬ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስክንገናኝ ላይክ፣ ሰብስክራይብ አድርጉ። ፌስቡክ ላይ ያላችሁ ፎሎ እያደረጋችሁ ደህና ቆዩ ማለት ነው።